ጠላቱን ያላወቀ ትውልድ ከራሱ ጋር ይጣላል። ታማኝ ናችሁ። ለአማራ ሕዝብ ታምናችኋል፣ ለራሳችሁ ታምናችኋል፣ ለተቋማችሁ ታምናችኋል፣ ለመጣችሁበት ዓላማ ሁሉ ታምናችኋል። ታማኝ ናችሁ ብዬ ነው የምነግራችሁ። ሌላ በምንም አልገልጻችሁም። አይሰማም አለን ወይ? ለሞራል ጆሮ ፊት ኋላ ፊት 1 2 3 እና እንኳን ደስ አላችሁ፣ እንኳን ደስ አለን። ከዚህም በኋላ ያው እኛና እናንተ ብዙ የምንሰራው ስራ አለ። እዚህ በኋላ እኛና እናንተ እኔና እናንተ ታጋይ ነን። ተመርቃችኋል። ታጋይ ነን እኛ። እዚህ በኋላ እንታገላለን፣ እናታግላለን፣ እንዋጋለን፣ እናዋጋለን። ብዙ ስራ አለብን ማለት ነው። ስለዚህ እኔ የእውነቴን ዛሬ የእውነቴን ልንገራችሁ። ተመራቂ ስለሆናችሁ ስለተመረቃችሁ የእውነቴን ነው የምነግራችሁ። ከዚህ በፊት ግን ድክመቶቻችሁን ብቻ ነው የምናገረው አይደል? ጠንካራ ጎናችሁን አልናገርም። ለምን መሰለህ? ትዘናጋላችሁ ብዬ ስለማስብ ነው። ስለዚህ የእናንተ ጠንካራ ጎን እኔ መግለጽ አልችልም። ከምገልጸው በላይ ከምጠብቀው በላይ ሆኖ አግኝቼዋለሁ። የእውነቴን ነው የምላችሁ። እኔ በግሌ ኮርቼባችኋለሁ። ሙሉ ሰራዊቱ ኮርቶባችኋል። ሙሉ አመራሩ ኮርቶባችኋል። ትናንት የመጣውን ከተለያየ ቦታ ከዝም ከኮርም ከክፍለ ጦርም የእናንተን ምርቃት ለማየት ተጋብዘው የመጡ አመራሮች በሙሉ የእውነት ነው የምላችሁ በጣም በጣም ከሚገባው በላይ ኮርተውባችኋል። የሰለጠነ የተማረ ኃይል ሀገር እንደሚያሻግር ህዝብ ነፃ እንደሚያወጣ ይታመናል። በየትኛውም ዓለም ላይ የሰለጠነ ሰራዊት የተማረ ኃይል ሀገሩን ያሳድጋል፣ ደንበሩን ይጠብቃል፣ የራሱን መብት ያስከብራል፣ ተዋግቶ ማሸነፍ ይችላል። በሁሉም መንገድ በፖለቲካውም፣ በሚዲያውም፣ በወታደራዊውም ዘርፍ በሁሉም መንገድ ቢገባ ማለት ነው አሸናፊ ነው የሚሆነው። አሸናፊ ነው የምትሆኑት። የመጣንበት መንገድ የነጻነት ትግል እንደመሆኑ ማለት ነው እጅግ አስቸጋሪ ነው። ታውቁታላችሁ። እጅግ አስቸጋሪ ነው። ከምግብና ጀምሮ የጠላት እንቅስቃሴ ስንት ጊዜ ፈትኖናል አይደለም እንዴ? እንድንራብ እንድንጠማ ሆነናል እኮ። ጠላት የኛን የስልጠና ለማስተጓጎል እኛ እንዳንሰለጥን፣ እኛ እንዳንጠነክር፣ እኛ በቂ ስልጠና እንዳንሰጥ፣ ሰራዊቱ እንዲበተን ያላደረገው ጥረት የለም አይደለም እንዴ? በውስጥም ሆኖ የተለያየ ገንዘብ ፋይናንስ በሚያደርገው አካላት አማካኝነት ሰራዊቱ ተበትኖ እንዲሄድ ተበትኖ ወደ የቤቱ እንዲገባ የተለያየ ያልሆነ አጀንዳ በመስጠት ማለት ነው። ስለምታውቁት አይደለም እንዴ? ብዙ ነገሮችን እያከሸፍን ነው የመጣን። ብዙ ነገሮችን ጸንተን ነው እዚህ ደረጃ የደረሳችሁት። ቀላል ዋጋ አልተከፈለም። እናንተ 5 ወር 6 ወር የስልጠና ጊዜ ስለሆነ ልታስቡት ትችላላችሁ አይደለም እንዴ? እንደዛ አይደለም። ከዛ በላይ የተከፈለ ብዙ ዋጋ አለ። ብዙ ያሳለፋችሁት ችግር እዚህም በኋላ እኮ ከዚህ የበለጠ ችግር የለም። በጣም ቀላል ነው። የሁላችንም እናንተም እኛም አጠቃላይ አመራሩም ሰራዊቱም ከዚህ በኋላ እንደዚህ አይነት የከበደ ችግር ስለማይኖር ማለት ነው። ስለዚህ እኔ ሳላደንቃችሁ አላልፍም። ማንም ሳያደንቃችሁ አያልፍም። እናንተ ቢበሉትስ፣ ይሄ ቢበለውስ፣ ቢያደርገውስ፣ ቢለብሰውስ፣ ቢሆንስ፣ ገንዘቡ ቢጠፋስ ይጥፋ። አንደኛ ለብሶ ነው አርአያ የሆናችሁ። ብዙዎቹ ለዚህ ትግል ወጥተው ትግሉን ዝም ብለው በዘፈቀደ የሚመሩ ሰዎች አሉ። በዘፈቀደ የተመራ ትግል ደግሞ የቱንም ያክል ርቀት እንደማይጓዝ አብዛኛው ሰው አምኖበታል። አታድርግን የሚያውቅ ሰራዊት ለመፍጠር ምን ያስፈልጋል? ማሰልጠን ያስፈልጋል። ይሄ በሀገራችን የምናየውን ችግሮችም ለመፍታት የተማረ ኃይል የሰለጠነ ኃይል ያስፈልጋል ብሎ አምኗል። እስካሁን ካየናቸው እንደ ጎንደር አካባቢ ካየናቸው ችግሮች አንፃር የሰለጠነ ኃይል ባለመኖሩ ብዙ ድሎችን አተናል። ብዙ ገንዘቦች ከስረውብናል። ብዙ ወንድሞቻችን መስዋዕት አልሆኑብንም። ይሄ ሁሉ ባለማወቅ ነው። ይሄ ሁሉ አታድርግን ባለማወቃቸው፣ ወታደራዊ ሳይንስን ባለመማራቸው፣ ፖለቲካን ባለመረዳታቸው ምን ሆነዋል? ለብዙ ችግሮች ተጋላጭ ሆነዋል። ጎንደር የትግሉ ጀማሪ እንደመሆኑ ከሁሉም በተሻለ መሄድ የነበረበት አካባቢ ይሄ ነበር። ለምን? ሱዳን ደንበራችን ነው። ኤርትራ ደንበራችን ነው። ከሀገር ጋር ነው እኛ የምንጎራበተው። ስለዚህ ያን ተጠቅመን የተሻለ ፖለቲካ፣ የተሻለ የኢኮኖሚ ምንጭ፣ የተሻለ ብዙ ነገር መስራት እንችል ነበር።
ያ ሁሉ እንዳልሆን የሰለጠነ ኃይል አለመኖሩ መዋቅራዊ አደረጃጀትን አይደግፍም። ያልሰለጠነ ኃይል መዋቅራዊ አደረጃጀት ምን እንደሆነ አያውቅም። መዋቅር ምን እንደሆነ አያውቅም። አርጋታ አርግ ምን እንደሆነ አያውቅም። ስለዚህ ለነዛ ሁሉ እናንተ መሰረት ነው የሆናችሁት። እያንዳንዱ ሰው ትናንትና የሚመራውን ክፍለ ጦር እንዴት ማዘመን እንዳለበት የሚመራውን ኮር የሚመራውን እዙን እያንዳንዱ ተቋሙን በምን መንገድ መምራት እንዳለበት አውቋል። ትናንት በደንብ ያውቃል፣ በደንብ ይረዳል። ለምን አካሄዳችሁ ያምራል፣ አነጋገራችሁ፣ ሁሉ ነገራችሁ ነግሯችኋል አይደለ? የመጡ የኮር መሪዎች ብዙዎቹ ገልጸውላችኋል። የእናንተ ሁሉ ነገራችሁ ይገዛል፣ ሁሉ ነገራችሁ ያስፈራል። ይሄ በዚህ ይቀጥላል ማለት ነው። ስለዚህ ትናንት የከተማው ሰው ራሱ ህፃናት ሁሉ እየተከተላችሁ ነበር እናንተን ለማየት። ለምን ይመስላችኋል እናንተን ለማየት የሚከተላችሁ? ብዙ ሰው አለ ከተማው ላይ። እናንተ የተለያችሁ እኮ ስለሆናችሁ ነው። እናንተ የተማረ ኃይል ስለሆናችሁ ነው። ወዳጃችሁንም ጠላታችሁንም ጠንቅቃችሁ የተረዳችሁ ጀግኖች ስለሆናችሁ ነው። ያ ነው ይሄ ቦኔቱ የሚያሳይ በምን እንደመጣችሁ፣ ምን ሰርታችሁ እንዳለፋችሁ፣ ምን አውቃችሁ፣ ምን ተመራችሁ እንዳለፋችሁ ቦኔቱ በደንብ ጥንቅቅ አድርጎ ያሳያል። ገብቷችኋል አይደል? ጥንቅቅ አድርጎ ያሳያል። ስለዚህ እኔ ሳላመሰግናችሁ አላልፍም። እናንተ በባለፈው ነግሬያችኋል፣ ታማኝ ናችሁ። ለአማራ ህዝብ ታምናችኋል፣ ለራሳችሁ ታምናችኋል፣ ለተቋማችሁ ታምናችኋል፣ ለመጣችሁበት ዓላማ ሁሉ ታምናችኋል። ታማኝ ናችሁ ብዬ ነው የምነግራችሁ። ሌላ በምንም አልገልጻችሁም። ለምን ብዙ ነገሮች እኮ ውስጣችን ሲሸረሽሩን ነበር። እዚህ ጋር የሆነ አንዱ ጎደለ ብላ አንስታሟላ፣ እዚህኛው ደግሞ ፈርሶ ደግሞ በተለያየ ጠላት ተልኮ በሚረብሹ ሰዎች አማካኝነት እየጠፋ የሚሄድ ሰው ምናምን ስትየው ኩምሽሽ ትላለች። እኛ ብዙ ቻሌንጅ ተቋቁመን ነው እዚህ ደረጃ የደረሳችሁት። እዚህ ደረጃ የደረስነው ሁላችንም ነው የተመረቅነው። ስለዚህ ይሄ መቀጠል አለበት፣ ይሄ መቀጠል አለበት። ከዛ ውጭ በስልጠና ሂደቱ ውስጥ ሁሉንም ነገር አውቃቸዋል ማለት ይቻላል። ፖለቲካ ነው ሀገርን እየመራ ያለው። ሀገርን የተሻለ የሚያደርገው ህዝብን የሚጠብቀው ፖለቲካ ነው። ስለዚህ እናንተ እንደ ፖለቲከኛ ናችሁ። የፖለቲካ ትምህርትን በደንብ ጠንቅቃችሁ ተምራችኋል። ፖለቲካን በደንብ አውቃችኋል። የቀጠናውን ጂኦፖለቲካዊ እንቅስቃሴ የጠላቶቻችን ፍላጎት ምን እንደሆነ በደንብ ተረድታችኋል። የጠላቶቻችን ፍላጎት ቀጠናውን ይሄ ምስራቅ አፍሪካ የኢትዮጵያን አካባቢ ብቻ አይደለም፣ ኢትዮጵያ ውስጥ ያለውን ችግር ብቻ አይደለም እናንተ የምታውቁት የተማራችሁትም የምስራቅ አፍሪካን ቀጠናዊ ቀውስ በሙሉ ተምራችኋልም ተረድታችኋልም ታስረዳላችሁም ታስተምራላችሁ። ስለተማራችሁ ስላወቃችሁ ማለት ነው። እያንዳንዱ በምስራቅ አፍሪካ በቀጠናችን ያለውን ቀውስ ስለተማራችሁት ቀጣይ የጠላቶቻችን ፍላጎት ምን እንደሆነ በቀጠናው ላይ ቀውስ የሚፈጥሩት ምን አይነት ፍላጎት እንዳላችሁ በደንብ ስላወቃችሁ እናንተ እንደ ፖለቲከኛ ናችሁ። ለምን ፖለቲካዊም ወታደራዊም ተቋም ስለሆነ ይሄ ተቋም በዛ ልክ ፖለቲከኛ ናችሁ። ለህዝባችሁ የሚጠቅም ሀገራችሁን ዳር ደንበራችሁን ጥቅማችሁን የምታስከብሩበት ፖለቲካ በሚገባ ተምራችኋል፣ በሚገባ ትሰራላችሁ፣ በሚገባ ተረድታችኋል፣ ታስረዳላችሁ ማለት ነው ለቀጣዩ። ስለዚህ በደንብ የተረዳ በደንብ የተማረ ያወቀ ምን ይላል? የጠላቶቹን እንቅስቃሴ በመረዳት የሚጠቅምና የሚጎዳውን በማወቅ የሚጠቅመውን ነገር በመስራት ውጤታማ ይሆናል ማለት ነው። ውጤታማ የሆነ ስራ ትሰራላችሁ። እንደ ወታደር ደግሞ እንደ ወታደር የሚገርም ውትድርናን መሬትን እንደ ወረቀት የሚያነብ የመሬትን ጂኦግራፊ አው አቀማመጥ ቶፖግራፊ በደንብ ተምራችሁ ተረድታችሁ መሬትን እንደ ወረቀት አንብባችሁ ጠላትን እንዴት ማሸነፍ እንዳለባችሁ በሚገባ ተምራችኋል። በሚገባ ይህን ተምራችሁ አልፋችሁታል። ስለዚህ እንደ ወታደር የተሻለ ውጤታማ ፋኖ ውጤታማ ነው ሲጀምርም ጀምሮ ብዙ ስልጠናዎች ሳያደርግም እንኳን ሲጀምር የአማራ ህዝብ በተፈጥሮ ጀግና ህዝብ ስለሆነ ብዙ ስራዎችን ሰርቷል፣ ድል አድርጓል። ሞር እናንተ ተጨምራችሁ ሰልጠናችሁ ስትገቡበት ደግሞ ሁሉን ነገር አውቃችሁ ከዚህ የተሻለ ስራ በሚገባ ትሰራላችሁ። ከዚህ የተሻለ ስራ በደንብ ትሰራላችሁ። ለምን ተምራችኋል? ለምን መሬትን አንብባችኋል? መሬት እንዴት እንደሚነበብ አሁን አውቃችኋል። መሬት ይነበባል። ወታደር መሬትን ያነባል። ስለዚህ እናንተ በጣም ጎበዝ ወታደር ናችሁ። ጎበዝ ኮማንዶዎች ናችሁ። ኮማንዶ ሲባል ዝም ብሎ ኮማንዶ አይደለም። የጠላትን ብዛት ያለው የጠላትን ኃይል በውስን የሰው ኃይል ማለት ነው። ኮማንዶ
ትንሽ የሰው ኃይል ሆኖ በተማረው የኮማንዶ ትምህርት በሰለጠነው ስልጠና መሰረት ግዙፍ የጠላትን ኃይል በትንሽ የሰው ኃይል ድል ማድረግ ይችላል። ምሽጎችን በቀላሉ መስበር ይችላል። ችግሮችን መቋቋም ይችላል። እያንዳንዱ በገደልም ሆነ በየትኛውም አስቸጋሪ ሁኔታዎች ላይ በሙሉ በድል የሚወጣና ድል የሚያደርግ የኮማንዶ ትምህርትን እናንተ ተቀብላችኋል ማለት ነው። ስለዚህ በዛ ልክ ማሰልጠን፣ ማደራጀት፣ ማስታጠቅ፣ ማታገል፣ መታገል፣ መዋጋት፣ ማዋጋት ያስፈልጋል። 20 ሚሊዮን አማራ መሰልጠን አለበት። ቢያንስ ካለው ከ70 ሚሊዮን ከ80 ሚሊዮን አማራ 20 ሚሊዮኑ መሰልጠን የለበትም? አለበት። ወንድሞቻችን፣ የተለያየ አመለካከት ያለው ሰው፣ የጠላቶቹን አጀንዳ የማያውቅ ሰው፣ በነገራችን ላይ ጠላቱን ያላወቀ ትውልድ ከራሱ ጋር ይጣላል። ጠላቱን ያላወቀ ትውልድ ከራሱ ጋር ይጣላል። እዚህ በፊት የነበረው ትውልድ ጠላቱን ባለማወቁ እርስ በርሱ ሲባላ ነበር፣ እርስ በርሱ ሲጣላ። የነቁት ነቅተው ያልነቁት ደግሞ የነቁትን እየበሏቸው ከጠላት እኩል ሆነው ስላልነቁ ማለት ነው። ስለዚህ ጠላቱን ያላወቀ ትውልድ ከራሱ ጋር ይጣላል። እኛ ግን ጠላታችን ስላወቅ እኛ ራሳችን ያው አንድ ሆነን ተባብረን ተከባብረን በጋራ እየታገል ምን ሆናለን? ጠላታችን አውቀን ጠላታችን ታግለን እናሸንፋለን ማለት ነው።